እንጆች ያበሻ ሴት ይወዳሉ አለ። አሁን ኦክስፎርድ ሳገላብጥ እኮ ነው ያገኘው አይደ ያክስቴ ልጅ ነግራኛለች። ቦይፍሬንዷ ለጉድ ነው የሚወዳት። ውጪ ነው የምትኖረው ያክስትሽ ልጅ? አይ ባሏ ኬንያዊ ነው። ወይ ስምንተኛው ኬንያ ፈረንጅ ሆነች እንዴ? ታዲያሳ አማርኛ የሚባል ነገር እኮ አወራ። ሁልጊዜ ስናገኘው በእንግሊዘኛ ብቻ ነው። ይገርማል። ከዘራችሁ ነው እንግዲህ ፈረንጅ ጥሎብን ፈረንጅ ወደናል። እንደው ሲጥልባችሁ እንግሊዘኛ ላይ እንዴት ናችሁ? 50-50 ያ ምን ይላል? የትኛው? ያቺ ያኛው ነው ይሄ። ሄሊ አረገልብጠው። አቤት ገልብጠው እንጂ ስንት እውቀት እቺኛው WEHAPPIH ጄሪ በችርቻሩ አይደለም በጅምላ አንድ ላይ ማለት ነው። we happy birthday we happy birthday ለዳቱ ነው ሰውዬ we happy hollywood film ነው የሚለው we happy hollywood እዚህ ጋር አንድ ፊደል ትቀራለች እዚህ ጋር we happy hollywood ምን ማለት ነው? we happy hollywood film ምን ማለት ነው? ሳሚ ካሳር ፊልም ምን ማለት ነው? በሆሊውድ ፊልም ደስተኞች ነን ማለት ነው። very much ብለህ ከስር ጻፍበት። በጣም ደስተኞች ነን። ማች ሶስት ጊዜ very much ይገባቸዋል። ይገርምሻል እኔ ነኝ የጻፍኩት። አንተ እኔ ታድለ ሳሚኝ። እንግሊዘኛ ማወቅ ጥቅሙ ይሄ ነው። ጥሎብን ቤታችን ጠቅላላ እንግሊዘኛ በእንግሊዘኛ እንደኛ ማለት ነው። ከዘራችን ነው ማለት ነው። የፈረንጅን ስም ታውቂዋለሽ? የሚመጣው ፈረንጅ እንዴ? በጣም ቀላል ጥያቄ ጠየቀኝ። ሚስተር ቶማስ ወንድ ነው። ሚስተር ቶማስ ሲቆላመጥ ማን እንደሚባል ታውቂያለሽ? ቶም እንለዋለን። አንቺ ደግሞ ቀንቶሽ እሱን ከጠበሽ ማን እንደምትባሉ ታውቂያለሽ? ቶም ኤንድ ጄሪ። ምን ማለት ነው? ቶም ኤንድ ጄሪ የውጪ ዓለም ያወቀው ፊልም ነው። ቶም ማን ነው? ድመት ነው። ድመት ነው እንዳይሰማ። ጄሪ ደግሞ አይጥ ናት። በቃ በጣም ታበዛዋለህ ታውቃለህ። ጄሪ ፊልም ዓለም ያወቀው እኮ ነው። እሱም ለሷ አይተኛም እሷም ለሷ አተኛ። በቃ አናት ሳሚ አስተርጓሚ በጣም በዛ። ላንተ በጣም ያንሳል። እናቴ ትሙት በጣም በዛ። ዝም ሲሏችሁ ሰው አናት ላይ ፊት ትላላችሁ እንዴ? እኔ ለጥበብ ብዬ ልሙት እንዴ? ሹመት በሰጠን ባታሽ። ይሄ ሹመት አይደለም ሹመት ነው። በጣም ትልቅ ከባድ ሹመት። እንደ ሳዳም ሁሴን ጥል አርጋችሁ አሰቅሉኝም እንግሊዘኛ አውራ ከምትሉኝ ምን ነው እንደዚህ አንገቴ ሙቀጫ ስራችሁ ወደ ጥልቅ ባህር አጥሉኝም? ሸጣችሁኝ። የባሪያ ንግድ ነው የምትሰሩት። ወደ ጃማይካ አጋዛችሁኝ። ዋይ የቋራው አንበሳ አክሱም ነው። የልጅ ተሸጠ። አይ ቂልጥ። ቆይ መጀመሪያ እንግሊዘኛ እንደው አይጠጣው ይስራል። ታዲያ በገዛ ሀገሬ መጠርጠር አልችልም እንዴ? መበርጨቅ አልችልም እንዴ? መሰንጠቅ አልችልም እንዴ? ይሄ አገሬ አይደለም እንዴ? እኔ በተቀደልኩ በተበረጨቀ ቁጥር እናንተ ለሹመት መንደርደር አለባችሁ እንዴ? እኔ ደግሞ ከፍታፍ ነኝ። አገር ያወቀኝ ፀሐይ የሞቀኝ ከፍታፍ ነኝ። ማንም ያውቃል። ዙርና ጠይቅ። ሳሚ በርጫቃው፣ ሳሚ ቀዳዳው ነው የምባለው። እኔ ውሸታም ቀዳዳ ነኝ። ማንም ያውቃል። ዙሩና ጠይቁ።
እንዴ እንግሊዝኛ በተናገርኩ ቁጥር የሚመዘገብ ቢሆን እኮ በዱቤ አስታጥቃችሁ ነበር። ምን ነው አንተ ሞክር እንዴ በራስ ላይ እንዲደረግ የማትፈልገውን በሌላው ላይ አታድርግ ይላል ቃሉ። ለማን ይቀርባል እንግሊዝኛ? ማን ይቀርባል? ሳምሶናይቱን የምትይዘው አንተ እንጋያዘዋ ሳምሶን አባያዘ ሆነ እንካ እንግሊዝኛ እንደተረክ እንደፈልግልኝ አሳየኛ። እና ምን አድርግ ትሉኛላችሁ? ወጣጤሽ እንዴት ነው አንቺ? ኧረ በእናትሽ ንግግርሽ ምን አለ ብታስተካክል እንዴ? ወጣጤ አይደለም ልትሉኝ ነው እንዴ? አንቺም ዋታቂው ሰው ዝም ብለሽ ከመሬት ተነስተሽ ትሳደባለሽ እንዴ? እቺ ሜላ አንቺ አሁንማ ወቁት ባል እንዴ? ዋታቂው ሰው እንደዚህ ተብሎ አይሰደብም። የአቤል የሚባል ፍንዳታ ዳምፕ ካረገሽ በኋላ ወንዶች ሁሉ ስሙን አትጥሪብኝ፣ ስሙን ቄስ ይጥራል እንዴ? ታዩ ምንድነው? ጥቁር እንቁላል የምትወልድ ዶሮ ኬስ አገኘ። ስታርጋው አይገርም? ምንም አይገርም። ማረሩ ነው የማይገርመው። አንተ ፌስቡክ ላይ ከተጣድቅ ስካይፕ ላይ ካፈጠጥክ ጆሮና አይንን አስቀርተው ጠቅላላ ሰውነትን ቆርጠው ቢወስዱ መች ትሰማለህ? አንተ ደግሞ የኔን ነገር ማካበድ ትወዳለህ። ማካበድ አታውቅም ማለት ነው። አየለ ማካበድ የሚባል ቆይ ማካበድ አንዴ ስለ ማካበድ እያወራን ማካበድ አለማወቅ በጣም ትልቅ ችግር ነው። አንተ ጓደኛዬ ነህ፣ ክፉ ደጉን አብረን አይተናል፣ ስደተኞች ነን በሚል ነው እንጂ ዝም ያልኩት ያውም አቅልዬው በሳይንስ እንኳን ሊቀየር የማይችለው ቢጫውን እንቁላል ጥቁር አድርገህ የጠበካል አንተ። ማካበድ አታውቅም። በቃ ሌላ ሰርተን ብለን ነው ዮቤልቅ ገብተህ ሻወር ወሰድ። ለምን ምን ሊበላ ነው ሻወር የሚወስደው? ምን ልበላ ነው ሻወር የሚወስደው? ከሰል ትበላለህ? እንደውም እኔ ወሬ በወሬ ይዛችሁኝ ወሬን አስረሳሽ። አንቺ መች የምታወሪው አትሽ ታውቂያለሽ?